ሰላም የአሜን ሚዲያ ፕሮግራም ተከታታዮች የጌታ ሰላምና ጸጋ በያላችሁበት ይብዛ። እንዴት ናችሁ? ሰላም ናችሁ? የጌታ ሰላም ጸጋ በያላችሁበት በዓለም ዙሪያ ሆናችሁ ይህንን ፕሮግራም የምትከታተሉ በቤታችሁ በጓዳችሁ በእናንተ በሆነው ነገር ሁሉ ላይ የጌታ ሰላም ይብዛላለሁ። ደግሞ ለመጀመሪያ ጊዜ የምታዩ የምትመለከቱኝ ይህንን ሚዲያ የምታዩ እናንተም እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ተባረኩ። ዛሬ ደግሞ እንግዲህ ከፕሮግራሞቼ መካከል ከተማርኩት ይዤላችሁ መጥቻለሁ። ጥቂት ከተማርኩት እግዚአብሔር እኔን ከመከረበት፣ እግዚአብሔር እኔን ካስተማረበት፣ እግዚአብሔር እኔን ካነቃበት ከዛ ለእናንተ ይዤ መጥቻለሁ። ከዛ በፊት ግን አንድ ዜማ በጣም ልቤ ላይ ያለ ሰሞኑን ሁሉ ይህንን ቃል ሳጠናም ውስጥ ያለና ያንን አዝማች አንድ ሁለቴ ብዬላችሁ የምታውቁት የምንወዳት ዘማሪ የእህታችን መዝሙር ነው። እሱንልና ከዛ ዛሬ ወደ ተማርኩት እንሄዳለን ማለት ነው። የእግሮቼን ጉዞ መትርልኝ፣ የአንደበቴን ቃል ስፈርልኝ፣ ለፈቃድ ገደብ አብጅለት፣ ሞገደኛው ልቤ ይወቅልክ፣ ታስተምረኝ ምን ትላለህ ማለት፣ የእግሮቼን ጉዞ መትርልኝ፣ የአንደበቴን ቃል ስፈርልኝ፣ ለፈቃድ ገደብ አብጅለት፣ ሞገደኛው ልቤ ይወቅልክ፣ ታስተምረኝ ምን ትላለህ ማለት። ሃሌሉያ። ለእግሮቻችን ጉዞ ይመትርልን እግዚአብሔር፣ ለአንደበታችን ቃል ይስፈርልን እግዚአብሔር። በእውነት ለፈቃዳችን ገደብ ደግሞ እንደተሰጠን ለእኛም የተሰጠን ድርሻ ስላለ ለፈቃዳችን እኛም ገደብ እናብጅ፣ እግዚአብሔርም ይርዳን፣ ገደብ ያብጅልን። ሞገደኛውን ልባችን ለከትን ይወቅ፣ ገደብን ይወቅ። በእውነት አስተምረን ምን እናድርግ፣ ምን እንበል፣ ወዴት እንሄድ ማለትን እግዚአብሔር ያስተምረን። በጣም ልቤን የተቆጣጠረው ዝማሬ ነው። በቃ የምልጃ ዝማሬ ነው። እግዚአብሔርን እንዲህ ብዬ እየለመንኩት ነው። የእግሮቼን ጉዞ መትርልኝ፣ የአንደበቴን ቃል ስፈርልኝ፣ ለፈቃዴ ገደብ አብጅለት፣ ሞገደኛው ልቤ ይወቅልክ፣ ታስተምረኝ ምን ትላለህ ማለት። እግዚአብሔር ይርዳን፣ ጌታ ያግዘን። እንዴት ከርማችኋል? ሰላም ናችሁ ወይ? የእግዚአብሔር ጸጋ የእግዚአብሔር ሰላም ከሁላችን ጋራ በያለንበት ይሁን እላለሁ። ዛሬ እንግዲህ በሁለቱም ዓለም ኃይል ስላለው ስለ አንድ ነገር እናወራለን። ያ ነገር ደግሞ ይጠቅመናል ብዬ አምናለሁ። እናንተ ጋር ደግሞ ሲደርስ ይሄ መልእክት ሊሰፋ ስለሚችል አስፍታችሁ አበልጽጋችሁት ለሌላው ማድረስ ደግሞ በእናንተ ወይ በእናንተ አካሄድ በእናንተ ልክ በእኔ ሁኔታ ነው ያለው አይደለ ሐዋርያ ጳውሎስ። በእኔ ሁኔታ እንዳደረገው በእናንተ ሁኔታ ደግሞ ይሄንን ሐሳብ አስፍቶ ይሰራል እግዚአብሔር፣ አስፍቶ ይናገራልና በእናንተ እውቀት ልክ ደግሞ ታወጡታላችሁ። እግዚአብሔር ስሙ ይባረክ። አንድ ታሪክ ልንገራችሁና ከዛ ታሪክ በመነሳት ነው የተማርኩትን ማካፈላችሁ ወይም ሼር ማረጋችሁ። አንድ ንጉስ አለ አሉ በአንድ ሀገር እና በሚያስተዳድረው ምድር ላይ በሚያስተዳድረው ሀገር ላይ አብረውት የሚሰሩ መቼም ከንጉስ በታች የንጉስ መዋሎች አሉ አይደል? አብረው የሚሰሩ እና እነዚህን አብረውት የሚሰሩትን ከንጉሱ በታች ያሉ አብረው ከሚሰሩት መካከል አንዱን ንጉስ ይጠራውና እንደው አሁን ማወቅ የምፈልገው እኔ በምኖርበት ግዛት በጣም ከሚባለው በላይ ጥቅም ያለው ነገር፣ በጣም በጥቅም ላይ እየዋለ ያለ ነገር፣ ብዙ ስራ እየሰራ ያለ ነገር፣ ብርቱ የሆነ ነገር፣ ጀግና የሆነ ነገር፣ ብዙ መፈጸም የሚችል ነገር፣ ሊያዝ በብዙ ሊገደብ የማይችል ነገር እስቲ ምን እንደሆነ በምድሬ ላይ በህዝቤ መካከል አጥንተና
ማወቅ እፈልጋለሁ ብሎ ይለዋልና ይሄም አብሮ ሰራተኛ የንጉስ ታዛዥ በህዝቡ መካከል ንጉስ ወደሚያስተዳድረው ከተማ ወደ ህዝቡ መካከል ይሄዳልና ሄዶ ያጠናል። ሲያጠና በህዝቡ መካከል ኃይለኛ የሆነ ነገር፣ ብርቱ የሆነ ነገር፣ ብዙ ነገር መስራት የሚችል ነገር ያገኛል እና ይመጣል ወደ ንጉስ። ንጉስ ሆይ ይለዋል፣ አንተ በምትገዛው በግዛት እንዳልከው በጣም ብርቱ የሆነ ነገር፣ ኃይለኛ የሆነ ነገር፣ ብዙ ነገር መስራት የሚችል ነገር አይተና ብለህ እንዳልከኝ እኔም ትእዛዝህን ፈጽሜያለሁና በህዝብ መካከል በመዞር ምን ኃይለኛና ብርቱ ብዙ መስራት የሚችል ነገር ምን እንደሆነ አግኝቻለሁ ብሎ ይለዋል። ንጉስ በጣም ይደሰትና ምንድን ነው ሲለው ምላስ ነው ይለዋል። ምላስ ነው፣ በቃ ዞሬ ፈልጌ በህዝቡ መካከል ያገኘሁት ምላስ ነው ይለዋል። በጣም ንጉስ ይገረምና በጣም ደስ ይለውና ምላስማ በቃ ብዙ ብርቱ ጀግና የሆነ ነገር፣ በጣም ኃይለኛ የሆነ ነገር መስራት የምትችል እቺ ትንሽ የምትመስል ምላስ እሷ ከሆነች ብዙ ኃይል፣ ብዙ አቅም፣ ብዙ መስራት እንደማይጠበቅበት ንጉሱ ያስባል። በቃ ደስ ይለዋልና በዚሁ አንጻር ይሄ በዚህ በምላስ የሚበላሽ ጥሩ የሆነው የሚሰራው ነገር እንዳይበላሽ ሌላ ደግሞ በምድሬ ላይ በህዝቤ መካከል ጥፋት የሆነ ነገር፣ እሳት የሆነ ነገር፣ ብዙ መልካም ነገሮችን የሚያጠፋ ነገር ምን እንደሆነ ፈልገ አግኝተህ ይዘህልኝና ብሎ ይለዋል እና ይሄ ታዛዥ ሰራተኛ በህዝቡ መካከል የመጀመሪያውን ስራ ልክ እንደሰራው ይገባልና ይፈትሻል። ብዙ ጊዜያቶች ይፈትሽና ወደ ንጉስ ይመለሳል። ንጉስ ሆይ ትእዛዝህን ተቀብዬ በህዝብ መካከል በምትገዛው በምታስተዳድረው ከተማ ዞርኩኝ እና ተመለከትኩኝ። አሁንም በድጋሚ በግዛትህ ውስጥ በህዝብ መካከል መልካምን ነገር የሚያጠፋ ብርቱ የሆነ የሚያጨነግፍ ስራዎችን የሚያበላሽ ኃይለኛ የሆነ ክፉ ደግሞ የሆነ ነገር አግኝቻለሁ ይለዋል። ንጉስም ምንድነው ብሎ ይለዋል። ምንድነው ሲለው ምላስ ነው አለው። በዚህ ምላስ ይሄ አንዱ ምላስ መልካምን ይሰራል፣ ይሄ አንዱ ምላስ ክፉን ይሰራል። ይሄ አንዱ ምላስ ሩጫን ይገድባል፣ የፍጥረትን ሩጫ ይገድባል፣ ያቃጥላል። ይሄው አንዱ ምላስ ደግሞ የፍጥረትን ስራ ያስሮጣል፣ ያስቀጥላል። የሚገርመው እግዚአብሔር አምላካችን ይሄንን ምላስ ሲሰጠን ለዓላማው ነው የሰጠን፣ ለክፉ እንድንጠቀምበት አይደለም የሰጠን። የሚገርመው ማንነታችን ሁሉ የሚለካው በሰዎች ቫልዩ የምንደረገው በምላሳችን ነው። አንዱ ማለት ነው፣ ሁሉ እያልኩ አይደለም። ለምን ቢባል ሀሳባችን ውስጥ ያለውን ሰው አያየው። የምናስበው መልካምም ይሁን ክፉ የሚገለጠው በሁለት መንገድ ነው። አንዱ ተግባር ነው፣ ሁለተኛው ንግግር ነው። አያችሁ፣ ምላሳችን ማንነታችንን ይገልጠዋል። ምላሳችን በውስጥ የምናስበውን ነገር ይገልጠዋል። ስለዚህ መጽሐፍ ቅዱስም ስለ ምላስ ብዙ የተናገረው ነገር አለ። እግዚአብሔርም በምላሳችን እንድናመሰግነው ብሎናል። ደግሞ እጸየፈዋለሁ የሚል ምላስም እንዳለ መጽሐፍ ቅዱሳችን ያሳየናል። ዛሬ ቆም ብለን ምላሳችን ከወዴት ወገን እንደሆነ ከወዴት እንደወደቀ እንድናስብ ያስፈልጋል። እኔ እዚህ ጋር ከተማርኩት ብዬ ይዤ ስመጣ በእርግጥ ከተማርኩት ነው ይዤ የመጣሁት። እግዚአብሔር እኔን ካስተማረበት፣ እኔን ከመከረበት፣ እኔን ከገሰጸበት፣ እኔን ካበረታታበት፣ እኔን ካነቃቃበት፣ እግዚአብሔር ነገን ለእኔ ከተናገረበት ነው ወደ እናንተ ይዤ የምመጣው እና በመጽሐፍ ቅዱሳችን ብዙ የመጽሐፍ ቅዱስ ክፍልን አልከፍትም፣ ግን ሁለት ክፍሎችን ብቻ ነው የምንመለከተው፣ ወይም ደግሞ ሁለት የመጽሐፍ ቅዱስ ክፍሎችን ብቻ ነው የምንመለከተው። ስለ ምላስ ከሄድን ከዘፍጥረት እስከ ራዕይ ልናነሳው ልናወጣው የምንችላቸው ብዙ ሀሳቦች ሊኖር ይችላል። አንዳንድ ክፍሎች ዳይሬክት ምላስ ብሎ ባይልም ግን በምላስ ምክንያት የመጡ ጥፋቶች፣ የመጡ ደራሾች፣ የመጡ አቧራዎች፣ የመጡ ብዙ ጎርፎች እንዳሉ የምናይባቸው የመጽሐፍ ቅዱስ ክፍላችን አለ። ይሁንና ግን በመጽሐፍ ቅዱሳችን በያዕቆብ መጽሐፍና በምሳሌ መጽሐፍ ላይ የተነገረው በቃ ለኔ ከበቂ በላይ ነው። በመጽሐፍ ቅዱሳችን በያዕቆብ ምዕራፍ 4 ይቅርታ አድርጉልኝ፣ በምዕራፍ 3 ላይ በምዕራፍ 3 ቁጥር 6 ጀምሮ የእግዚአብሔር ቃል እንደዚህ ይናገራል።
አንደበትም እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነም ይቃጠላል እያለ ይወርዳል። የአራዊትና የወፎች የተንቀሳቃሾችና በባህር ላይ የፍጥረት ወገን ሁሉ በሰው ይሰራል፣ ደግሞም ተገርቷል። ነገር ግን አንደበት ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከት መርገም ይወጣል። ዋው! በጣም የሚገርም ነው። እዚህ ክፍል ላይ እኔ በጣም ካስደነገጠኝ ነገር፣ በጣም ከገረመኝ ነገር እቺ ትንሽ የምትመስል ምላስ ብዙ ጥፋትን የምታጠፋ ከተጠቀምንበት በቃ በዊዝደም ከተጠቀምንበት እግዚአብሔርን በመፍራት ከተጠቀምንበት ደግሞ ለክብር መሆን የምትችል ምላስ በጣም በሚገርም መልክ በሁለት ሐሳብ እዚህ ጋር ተቀምጧል። አንደበት እሳት ነው ይላል። የሚገርም ነው። እቺ አንደበት የተባለችው ምላስ ናት። ምንድናት? እሳት ናት። እሱ ብቻ አይደለም፣ ደግሞ በብልቶች መካከል አመፀኛ ዓለም ሆኗል ይላል። ዓለም ማለት እንግዲህ ትልቅነቱን እናስብ። ዓለም ማለት እንግሊዝኛው ወርልድ የሚለው ማለት ነው። በእኛ ጥበት ዓለም የሆነ ዘር አይደለም፣ የሆነ ነጭ ወይ ጥቁር አይደለም፣ የሆነ ክልል አይደለም፣ ክልል አንድ ክልል ሁለት አይደለም። ዓለም እግዚአብሔር የሰራው ይሄ ትልቁ ዓለም ዩኒቨርሳል ዓለም ትልቁ ዓለም እቺ ምላስ በዚህ በትልቁ ዓለም ነው የተወሰነችው የተጠራችው። ምን ማለት ነው? እኔ እዚህ ጋር ተቀምጬ በዚህ በአንደበቴ ዓለም ላይ መድረስ የምችልበት አቅም አለ። ኦፍኮርስ ቴክኖሎጂውን ተጠቅሜያለሁ፣ ብዙ ነገር ተጠቅሜያለሁ። ግን ቴክኖሎጂውን ተጠቅሜ ዝም ብዬ ብቀመጥ ምንም የማስተላልፈው ነገር የለም። ቴክኖሎጂውን ተጠቅሜ አንደበቴን ከፍቼ ምላሴን ተጠቅሜ ኢቭን እኮ ምላሳችን ቢቆረጥ መናገር አንችልም። ማንበብ ብንችል እውቀት ቢኖረን ብዙ ነገር መዘርዘር ብንችል ግን መናገር አንችልም። በቃ በግድ ወይ ሳይን ላንጉጅ መማር መቻል አለብኝ። የሚገርም ነው የምላስ ጉልበት ምን ያህል እንደሆነ። በተፈጥሯችን ዲዳዎች ሳንሆን መናገር የምንችል ሆነ ምላሳችን በሆነ አጋጣሚ ቢቆረጥ በጣም የተማርን የእውቀት ሰዎች ብንሆን ዶክተር ቢሆን ፕሮፌሰር ቢሆን ምላሱ ከተቆረጠ መናገር አይችልም። ስለዚህ ምን ያህል አቅም ያለው ነገር እንደሆነ ምላስ እንድናስተውል ያስፈልጋል። ስለዚህ እሳት ነው። እሳት እንዴት ሰደድ እንደሆነ አስቡት። እሳት በሰከንድ በቃ ማይክሮ ሰከንድ በሚባል ደረጃ እንዴት አካባቢን ሊያጠፋ እንደሚችል፣ እንዴት ህዝብን ሊያጠፋ እንደሚችል፣ እንዴት አገርን ሊያጠፋ እንደሚችል ብዙዎቻችን ምስክር ነን። የዚህ ዘመን ትውልዶች እንኳን አይናችን እያየ አንድ ሙሉ ከተማ በእሳት በተወሰነ ሰዓታት ውስጥ ድምጥማጥ እየጠፋ እያየን ነው። ስለዚህ የእግዚአብሔር ቃል አንደበት ምናለው እሳት ነው። እሱ ብቻ አይደለም፣ አንደበት በብልቶች መካከል አመፀኛ ዓለም ሆኗል ይላል። አመፀኛ ዓለም ሆኗል። የሚገርም ነው። ምን ማለት ነው? ዓለም ላይ ያለውን ነገር በሙሉ በዚህ ምላስ ይተላለፋል። ቅድም ያልኩት ያ ዝማሬ የሚናገረው እሱን ነው። የእግሮቼን ጉዞ መትርልኝ፣ የአንደበቴን ቃል ስፈርልኝ። ለእግዚአብሔር በዚህ ልክ ካልፈቀድንለት በቀር እግዚአብሔር ንግግራችንን እንዲሰፍርልን፣ እግዚአብሔር ንግግራችንን እንዲያጠልልን፣ እግዚአብሔር ንግግሮቻችንን እንዲያጠራልን ፈቃደኞች ሆነን ከሱ በታች ካልሆንን፣ ለመንፈሱ ፈቃደኛ ካልሆንን አንደበት እሳት ነው፣ ያቃጥላል። አንደበት በብልቶቻችን መካከል አመፀኛ ምንድን ነው? ዓለም ነው።
ዓለምን ክጃለሁ ብለን የሚገርም እኮ ነው። ያቺ የተካደችው ዓለም ይሄ አንደበት ካልተገራ በቁጥጥር ስር በአንድም በሌላ እንውላለን ማለት ነው፣ በአንደበታችን ምክንያት። እሱ ብቻ አይደለም፣ አመፀኛ ዓለም ሆኗል። ስጋን ሁሉ ምን ይላል? ያሳድፋልና ይላል። የሚገርም ነው። በክርስቶስ ኢየሱስ አምነን ወደ እግዚአብሔር መንግስት ከተጨመርን በኋላ በሱ የመስቀል ስራ ካገኘን በኋላ ቅድስናን ካገኘን በኋላ ንጽህናን፣ በዚህ አንደበት ምክንያት ስጋ ሁሉ ተመልሶ ይረክሳል፣ ያድፋል፣ ይበላሻል። ስለዚህ ምን ይሆናል? እንደዛ ሲሆን የፍጥረትን ሩጫ ደግሞ ወገኖቼ ከዚህ በፊት አንድ ቪዲዮ እንደሰራው አስታውሳለሁ። በእንደዚህ መልኩም ባይሆን ግን በአንደበት ዙሪያ የሚገርም ነው። በእኔ በአንቺ በአንተ በእኛ ምክንያት ስንት ቦታ መድረስ ሲገባቸው መንገድ ላይ የቀሩ ስንቶች ይሆኑ? እንዴት አድርገን ልትሉኝ ትችላላችሁ? ብዙ ጊዜ ብዙዎቻችን ስፔሻሊ እንግዲህ በኤርትራና ኢትዮጵያን ሁልጊዜ የምንለው ነገር አለ። ይሄ ትራማ ቻይልድሁድ ትራማ የሚባል ይሄ የልጅነታችን ባዕድ የሆነ ትውስታ ሲነገርብን የኖረ ተብሎ ስፔሻሊ እነዚህ ሞቲቬት የሚያደርጉ ሰዎች ከትላንትና ማንነታችን እንላቀቅ ብሎ ብዙዎችን ለመርዳት ተፍተፍ ሲሉ እናያለን። ሞቲቬት ማድረግ እኔ በራሱ አልቃወምም፣ ግን ሞቲቬት ከዚህ ቃል ውጪ ሞቲቬት ሊያደርግ የሚችል ነገር አለ ብዬ አላምንም። ትላንትና ሊያስረሳ የሚችለው መከራ እንዳለፈ ውሃ ትረሳዋለህ ብሎ የነገረን የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ትላንትናን አስወግዶ የሚያድስ ውስጥን እንደ አዲስ የሚያደርግ። አሁን እዛ ሰፊ ሀሳብ ውስጥ አልገባም። ይሁንና ግን እንደዚያ ይሄ ቻይልድሁድ ትራማ በልጅነታችን የተነገረብን የተባለብን ምላስ ያለብን በቃ ጎረቤት ያለብን ዘመድ ያለብን ወላጆች ያሉብን በዙሪያ ያለው ህብረተሰብ ያለብን መድረስ ከሚገባን ነገር ላይ እንዳንደርስ አድርጎናል የሚል እሰማለሁ ብዙ ጊዜ። አያደርግም አልልም። ለምን? መጽሐፍ ቅዱስ ስለሚደግፍ። አንደበት እሳት ነው፣ የፍጥረትን ሩጫ ይገታል። ግን ሰብሰብ ብላ አድርገውና አሁን በእግዚአብሔር ቤት ውስጥ ስላለን ሰዎች እኔን ከሆነ እግዚአብሔር የተናገረው እኔ በእግዚአብሔር ቤት ነው የምኖረው። እኔ ከሆነ የገሰጸው እግዚአብሔር እኔ ያለሁት በእግዚአብሔር ቤት ውስጥ ነው። አሁን ደህንነት የሚሰበክልኝ ጊዜ አይደለም ያለው። አቅንቼ መንገዴን እንዲሄድ ከእግዚአብሔር የምሰማበት የእድሜ ክልል ውስጥ እንጂ ያለሁት በመንፈሳዊ ዓለምም ገና አንቺ እኮ ክርስቶስ ሞቶልሻል መባል አይደለም። ስለዚህ ይሄ ቃል ለእኔ በእግዚአብሔር ቤት ላለነው ወሳኝ ነው ብዬ አምናለሁ። ስለዚህ በእግዚአብሔር ቤት ውስጥ ስንሆን እኔ ራሴን ጠይቃለሁ፣ የስንቱ ሩጫ ተገቶ ይሆን? እንዲህ ብለን እንድንጠይቅ እፈልጋለሁ። መጽሐፍ ቅዱስ አንደበት እሳት ነው፣ አንደበት በብልቶች መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያረክሳል፣ ያሳድፋል፣ የፍጥረትንም ሩጫ ያቃጥላል ብሎ ካለ የስንቱን የፍጥረትን ሩጫ አቃጥለን ተቃጥሎ በዚያ አንደበት ፈቅደንለት ታዘነው እኛ ልንገዛው ሲገባ በተሰጠን በእግዚአብሔር ጸጋ ተደግፈን በተሰጠን የእግዚአብሔር መንፈስ ይሄን አንደበት ልንገራው ሲገባ ፈቅደንለት የስንቱን ሩጫ ገተናል፣ የስንቱን ጸጋ ባረናል፣ የስንቱን ሰው ሊጠቅም የሚችለውን ሊያግዝ የሚችለውን ለትውልድ መድኃኒት ሊሆን የሚችለውን ሰው ርቀናል፣ አሽሸናል። እሱ ብቻ አይደለም፣ ቤቱ ዘግቶ እንዲቀመጥ አድርገናል። ቆም ብለን እንድናስብ ያስፈልጋል። በጣም ቆም ብለን እንድናይ። እኔ አንድ ነገር በዚህ ዘመን እፈራለሁ፣ ለራሴም ነው ለቤቴም ነው የምላችሁ። በጣም እግዚአብሔርን በጣም እለምነዋለሁኝ። በዚህ ዘመን ታድሶ እንላለን እግዚአብሔርን ደግሞ ምክንያቱም ዘመኑም ነው የዚህ የመጨረሻው ዘመን። የእግዚአብሔር ቃል እንደሚለው መንፈሱ በሴቶች በወንዶች በአሮጊቶች በሽማግሌዎች በሕፃናቶች የሚሆንበት ዘመን በቃ ፍሬ ጅርጅግ ብሎ እግዚአብሔር የተዘጋጀ ማንነት የተዘጋጀ ሰው የተዘጋጀ ስፍራን የሚጠብቅበት ጊዜ ቢኖር የሚናፍቅን ሰው በቃ የሚናፍቅን ልቡ የተጠማን ሰው እግዚአብሔር እየተጠባበቀ እንዳለ የብዙዎቻችን መንፈስ ሰንስ አድርጎታል። ያለን
ግን ምን ያስፈራሻል ብላችሁ ብትሉኝ ይሄ የእግዚአብሔር የምንናፍቀው ተሐድሶ ሲመጣ እድሳት የተበላሸን ነገር ብቻ በማስተካከል ይሆናል ብዬ አስብና ላይሆን ይችላል። ምናልባት በብዙ አለመታዘዝ፣ በብዙ አለመመለስ፣ በብዙ በአእምሮ መታደስ ባለመሆን፣ በብዙ የእግዚአብሔርን ነገር ስንጠባበቅ እንደ እግዚአብሔር ቃል ባለመሆን ከሆነ ማስወገድ እንዳይሆን እፈራለሁ። በማስወገድ እንዳይሆን እፈራለሁ። በእውነት ይሄ ለኔ ለቤት የምፈራው ነው የምነግራችሁ። ምን አይነት ሟርት ነው እንዲህ አይነት እሳት የሆነ ነገር እየተጠባበቀን ምንድነው የምትዩ ብላችሁ ልትሉ ይችላሉ። እኔም እንደናንተ ይሄ እሳት የሆነውን ነገር እየተጠባበቅኩ ነው። ግን ደግሞ ይሄ እሳት የሆነው ነገር ሲመጣ ለጌዲዮን ምልክት ነው። እዛ ጋር ለተቀመጠው ግን ለምልክትነት እዛ ጋር ለተቀመጠው ውሃ ለፈሰሰበት ለዛ መሬት ግን እሳት ነው፣ በላው ነው የሚለው መጽሐፍ ቅዱስ። አይገርምም? የእግዚአብሔር ጸጋ የእግዚአብሔር ምሕረት አለ። ምንድነው የምትዩ ልትሉ በትክክል ልንለምደው የማይገባ ልንንቀጠቀጥለት የማይገባ የጸጋ ዘመን ነው፣ የምሕረት ዘመን ነው። ግን ደግሞ መመለስ የሚባል ነገር አለ፣ መተው የሚባል ነገር አለ፣ አቅጣጫ መንገድ መቀየር የሚባል ነገር አለ። እግዚአብሔር ሲናገር ካልሆነ እግዚአብሔር በዘመኑ በጊዜው አደርጋለሁ ያለውን ነገር ያደርጋል። ሲያደርግ ግን ዝግጅት የሚፈልግ ከሆነ በክርስቶስ ኢየሱስ ደም በየሰከንዱ እየታጠቡ ጽዳት የሚገባን ከሆነ መጠባበቅን የሚጠበቅብን ከሆነ የተሰጠን የተባለውን የተነገረውን ነገር እንደ ማርያም ሰውረን ይዘን የምንንከባከብ የምንጠብቅ ከሆነ ይህንን ሁሉ ጥንቃቄ ይህንን ሁሉ የህይወት ስታንዳርድ ይህንን ሁሉ የህይወት አካሄድ የሚጠበቅብን ከሆነ ለዚህ ለሚጠበቅብን ደግሞ ነገር ጸጋ የሚባል ነፃ የተሰጠን ስጦታ ካለ የሚያስችል ማለት ነው። በእኛ የማንችለውን የሚያስችል ጸጋ እሱ ካለ ይህን ሁሉ አልፎ አለመመለስ ካለ ይህን ሁሉ አልፎ አለመወቀስ ካለ ይህን ሁሉ አልፎ በአእምሮ መታደስ አለመለወጥ ካለ ለሚመጣው እግዚአብሔር ድምፅ አለመንቀጥቀጥ ካለ አቅጣጫ መንቀጥቀጥ ማለት ጉባኤ ላይ ብቻ መንቀጥቀጥ አይደለም። ፍጹም አቅጣጫ መቀየር፣ ፍጹም አስተሳሰብ መቀየር፣ ፍጹም ተግባርን መቀየር፣ ፍጹም በቃ እግዚአብሔር ወደሚፈልገው መስመር መግባት ማለት ነው። ከሌለ ይሄ የምንጠባበቀው ሪቫይቫል ለሚጠብቁት የጥበቃቸው ምላሽ የምንጠብቅ ለምንመስል ግን በትክክለኛ ህይወት ስታንዳርድ ላይ ሆነን ለማንጠብቅ ግን ጥፋት እንዳይሆን ፈራለሁ። ስለዚህ መጽሐፍ ቅዱሳችን ይሄ አንደበት እሳት ነው፣ አንደበት በብልቶች መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያሳድፋልና የፍጥረትን ሩጫ ያቃጥላል ይላል። በገሃነም ይቃጠላል፣ የአራዊትና የወፎች የተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም፣ የሚገድል መርዝ የሞላበት ወላዋይ ክፋት ነው ይላል። እና መጽሐፍ ቅዱስ ስለ አንደበት በዚህ ልክ ጥግ ከተናገረ አንደበታችንን ከመመርመር በቀር ፈትሸኝ ከማለት በቀር ግራኝ ከማለት በቀር እኔ እዚህ ጋር የለውም ብለን ልንገዳደር፣ እኔ እዚህ ጋር የለውም ብለን ልንናገር ሞራሉ ማቆሙም አይኖረንም። ስለዚህ ተሐድሶ የምንጠብቅ ከሆነ ለዚህ ቃል ምላሽ መስጠት አለብን። ተሐድሶ የምንጠብቅ ከሆነ ለዚህ ቃል ራሳችንን እንዲፈትሸን መፍቀድ መቻል አለብን። ወገኖቼ አንዳንድ ጊዜ ተናግረን ክፉ ተናግረን ስለ ሰዎች ክፉ ተናግረን በተለያየ ስፍራ ስለ ሰዎች ስፔሻሊ የወንጌል አማኝ ጋር ያለው ደግሞ ችግር ስለ ሰዎች ክፉ ስንናገር መንፈሳዊነት አለው፣ የፍቅር ቃል አለው። እኔ እኮ እወዳታለሁ፣ አብሬያት እኮ እንደዚህ ተጉዣለሁ ግን እንልና ነው የዛችን ነፍስ ሩጫ የሚገታ ነገር በሰዎች ዘንድ የምናስቀምጠው። እነዛ ሰዎች ያችን እህት ወይም ያንን ወንድም መተው ምንም ላይሉት ይችላሉ። አየር ላይ የተዘራው ያ ዘር ግን የዛችን ሴት ወይም የዛን ወንድ ሩጫ ይገታል። ምክንያቱም መንፈስ ነው።
እዛ ውስጥ የሚጠቀም መንፈስ አለ። ባይዘው እኮ ምናልባት እኔ ለምሳሌ የሆነ ክፉ ብል ወይ እናንተ ስለኔ ክፉ ብትሉ እኔ ላልሰማው እችላለሁ። አሁን የመስማትና ያለመስማት ጉዳይ አይደለም። ሰዎቹ ተሰምተው የሚጎዱበትን መጎዳት ብቻ አይደለም፣ እሱ አንድ ነገር ነው። በእንደዛ ልቡ ተሰብሮ አይምሮ ተጎድቶ ምን ያደርግልኛል ብሎ ጥግ የያዘ ብዙ ሊኖር ይችላል። ሳልሰማ ወይ ሳትሰሙ ሳንሰማ በተለያየ ስፍራ የምንዘራው ዘር አየር ላይ ይቀመጣል። አየር ላይ ያሉት እነዛ ክፉ መናፍስቶች ደግሞ ሁሉ ጊዜ እንደሚዞር የሚውጣውን ፈልጎ የሚዞር አንበሳ የሚለው ለዚህ እኮ ነው። ቀዳዳ ሲያገኝ ሊሰራ ማለት ነው። ያ ነገር የሚነገርበት ቦታ ላይ፣ ያ ነገር የሚወራበት ቦታ ላይ፣ ያ ነገር የሚዘራበት ቦታ ላይ ያ ክፉ ይገባል። የዛን ሰው ሩጫ በአንድም በሌላም ይገታል። ያ የሚሰማውም ሰው ስለዛ ሰው ልቡ ይከብዳል፣ አይምሮ ይከብዳል። በጣም ሊታረም ነው የሚገባው። ይሄ መንፈሳዊ ስፔሻሊ አስመስለን የምናወራው የሰዎችን ታሪክ በጣም ልናቆም ይገባል። የሆነ ወቅት አውቃችኋቸው ሊሆን ይችላል። የሆነ ወቅት አብራችሁ አሳልፋችሁ ሊሆን ይችላል። የሆነ ወቅት አብራችሁ አገልግላችሁ ሊሆን ይችላል። የሆነ ወቅት ላይ ደግሞ ምናልባት በአንድም በሌላም ወይ ሚስ አንደርስታንዲንግ ተፈጥሮ ተለያይታችሁ ሊሆን ይችላል። ወይም ደግሞ እነዛ ሰዎች በአንድም በሌላም ከእናንተ ርቀው ከሄዱ በኋላ የሆነ ነገር ስለነሱ ሰምታችሁ ሊሆን ይችላል። ለምን ለዛ ሰው የሩጫ መገታት ምክንያት መሆን የለብንም። ምክንያቱም እግዚአብሔር ያያል። ምን ያህል መዋጮ እንዳዋጣን እግዚአብሔር ያያል። ለዛ ሰው መደነቃቀፍ፣ ለዛ ሰው ሩጫው መገታት፣ ለዛ ሰው ሊሆን ሊደርስ ሰዎች ሊቀበሉት ሲገባ እንዳይቀበሉ ያደረግንበት ለዛ ሰው የሄድንበት ርቀት እግዚአብሔር ያያል። ሰው ባያይ ሰውየው ባይሰማ እግዚአብሔር ያያል። ስለዚህ በእውነት ይህንን መልእክት የምትሰሙ በአንድም በሌላም ለሰዎች እንቅፋት ይሆናችሁ ሳይገባችሁም ሲገብቷችሁ ስለ ሰዎች ብዙ የተናገራችሁ ይሄ እኔ ራሴን በእግዚአብሔር ፊት ያቀረብኩበት ነው። ጌታን ምህረት የጠየቅኩበት ስለኔ ተባለ ካለ ደግሞ ምህረት ይሁንላቸው ያልኩበት። ለምን መሰላችሁ? ታድሶ የሚጠብቅ ሰው፣ ታድሶ የሚጠብቅ ህብረት፣ ታድሶ የሚጠባበቅ መንፈሳዊ ጉባኤ ከዚህ ነፃ መሆን መቻል አለበት። ስለ ፐርፌክሽን አይደለም የማወራው። ጥፋቶች ሊኖሩ ይችላሉ። ነገር ግን እነዛን ጥፋቶች መኖራቸውን ማመን የችግሩ ግማሽ አካል መፍትሄ ነው። አሁን የተቸገርነው ችግሩ እኔ ጋ የለም፣ ችግሩ እኛ ሰፈር የለም የሚል ሙግት ነው። ማንም ልንሆን እንችላለን። ምንም ያለ ርቀት በመንፈሳዊ ዓለም ልንኖር እንችላለን። በምንም አይነት ርቀት ልናገለግል እንችላለን። ምንም አይነት ጸጋ ሊገለጥብን ይችላል። ምንም ቢቀር አቅፈነው ከምንተኛው ባልና ሚስቶቻችን ጋር ያወራነው አንድ ነገር ይኖራል። ሩቅ አንሄድም። ውጪ መሄድ ውጪም ቀጥሎ ደግሞ ከልጆቻችን ጋር። ስለዚህ ንስሐ መግባት ሊመጣ ካለው ተሐድሶ ተካፋይ ያደርገናል እንጂ አያጎድለንም። የሚመጣው ተሐድሶ ለኛ ጥፋት ሳይሆን የሚሆነው ለቤታችን፣ ለልጆቻችን፣ ለትዳራችን በረከት። እኛ ደግሞ ለሚመጣው ተሐድሶ ተመንዝረን የእግዚአብሔር ቅዱስ ዕቃዎች ሆነን የዛ በረከት ተካፋዮች፣ ለሌላው መድኃኒቶች ልንሆን እንችላለን። ስለዚህ አንደበታችን ዛሬ በምንድን ነው እየሳተ ያለው? አንደበታችን ለስንቱ ሩጫ የመገታት ምክንያት ሆኗል። ምክንያቱም መጽሐፍ ቅዱሳችን አመፀኛ ዓለም ነው ይለዋል። ደግሞ በገሃነምም ይቃጠላል ይላል። በእውነት በጌታ ምህረት ያብዛልን። የአራዊትና የወፎች የተንቀሳቃሾች በሰው ይገራል። አይገርምም? ውሾች በሰው ይገራሉ። የሚናከሱን ውሻ አላምዳችሁት፣ የሚጮህ ውሻን አላምዳችሁት ይገራሉ። የሚገርም ነው። ከእንስሳ ጋር ነው ያወዳደረው። የአራዊት የወፎች የተንቀሳቃሾች በሰው ይገራል፣ ደግሞ ምን ብሏል? ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም።
ስለዚህ የእግዚአብሔር ቃል እኛ ለማንችለው ነገር የሚያስችል ጸጋ እንዳለ እርግጠኛ እንድንሆን አድርጎ ነግሮናል። ደግሞም እየኖርንበት ነው። ያልቻልናቸው ብዙ ነገሮች በራሳችን የማንችላቸው በራሳችን ያንን ህይወት በቅድስና በንጽህና ልንኖርበት የማንችላቸው እነዛ ህይወቶች እንድንኖር ያደረገን የተሰጠን ጸጋ አለ በክርስቶስ ኢየሱስ በኩል። ሃሌሉያ። ስለዚህ ያን ጸጋ ተጠቅመን አሁንም ይሄ አልገራ የሚለውን ዓለም የሆነውን እሳት የሆነውን የፍጥረትን ሩጫ የሚያቃጥለውን ይህንን አንደበት እንዲቀደስ ማድረግ፣ ለእግዚአብሔር ክብር እንዲውል ማድረግ፣ በዚሁ አንደበት ልናመሰግን እግዚአብሔርን ልንባርክ ደግሞ በዚያ አንደበት ሌላውን ልንረግም ተፈቀደልን። እኛ ደግሞ ስንረግም ይስበረው፣ ይገልብጠው፣ ያድቅቀው ብለን አይደለም። ስፔሻሊ እኛ የወንጌል አማኞች ስንረግም እንደሱ አይደለም። ጥቅስ አለን። እግዚአብሔር በእውነት ያያል። እግዚአብሔር ያያል። ጥቅስ ጠቅሰን ነው የምንረግመው። ጥቅስ ጠቅሰን ነው የምንሰድበው። ጥቅስ ጠቅሰን ነው የምናደርገው። ስለዚህ እግዚአብሔር ያያል። እግዚአብሔር ያያል ወገኖቼ። በምንኖርባት 4 በ4 በሆነችው ቤት ውስጥ ማንም ባይኖር እግዚአብሔር ያያል። ልጆቻችን ባያዩ እግዚአብሔር ያያል። ከባሎቻችን ጋር የምናወራውን ከሚስቶቻችን ጋር የምናወራውን እግዚአብሔር ያያል። ከልጆቻችን ጋር የምናወራውን እግዚአብሔር ያያል። እግዚአብሔር ያያል። ማንም ባያየኝ አለ ዮሴፍ። ጠባቂዎችን ባይኖሩ፣ ገረዶችን በአካባቢሽ ባይኖሩ፣ ደንገጥሮችሽን ባይኖሩ፣ ባልሽን በአካባቢሽ ባይገኝ በሁሉ ስፍራ የሚገኘውን አምላኬን አሁን ከሱ አንፃር አይደለም፣ ከዛች በግብጽ ካለችው ከንጉሱ ሚስት አንፃር አይደለም፣ እሱ ከሚያቀው ከሚገዛለት ከተገዛለት አምላክ አንፃር በሱ ፊት ይሄንን አላደርግም ማለት ወገኖቼ። እግዚአብሔር ወደዚህ ህይወት ስታንዳርድ ያምጣ። እግዚአብሔር በሁሉ ስፍራ አለ። የምለውን ያያል፣ የምሰማውን ያያል። የምንናገረው ታዲያ ይሄ አንደበት እንድንገራው የተነገረን ይሄ አንደበት እንዲገራ መገራት ያለበት ነገር ያለው እዚህ ጋር ነው። በአእምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ተብሎ ተጽፎልናል። ይሄ በጣም ሰፊ ሀሳብ ነው። እግዚአብሔር እያስተማረኝ አለ በዚህ ዙሪያ ላይ ወደፊት ይዤው እመጣለሁ። ግን በቃ አንደበታችን እንዲገራ አስተሳሰባችን ይገራ። አንደበታችን እንዲገራ እይታችን ይገራ። እይታችን እንዲገራ አስተሳሰባችን ነው መቃኘት ያለበት። አይገርምም? አስተሳሰባችን፣ አሰማማችን፣ አስተያየታችን የእነዚህ ሁሉ ውጤት ንግግራችን ላይ ይገለጣል። እንዴት ተያያዥነት እንዳለ ተመልከቱ። ኔጌቲቪቲ የሞላው አስተሳሰብ የተባረከ ንግግር ሊያወጣ አይችልም። አይምሮ ካወጣ ደግሞ መጽሐፍ ቅዱሳችን በምሳሌ 6 ላይ የተናገረው አንድ ሐሳብ አለ። እሱም ምንድነው? እዚህ ጋር ላነበዋለሁኝ። ለመስላችሁ የምለው እኔ ይሄንን ለወንጌል አማኝ ላልሆኑ አይደለም የምናገረው፣ እንደኔ ወንጌል አማኝ ለሆናችሁ ነው የምናገረው። አንዳንድ ጊዜ ውስጣችን ስለዛ ሰው የምናስበውና አንደበታችን የሚናገረው ሌላ ነው። የሚገርመው እዚህ ውስጥ ያስቀመጥነው የተበላሸ ሆኖ አንደበታችን መልካም ለመናገር ቢሞክር ማን ያያል? እግዚአብሔር። ልብና ኩላሊትን የሚመረምር እግዚአብሔር። ስለዚህ ነው አስተሳሰብን ማጽዳት መልካም የሚሆነው። እዚህ ጋር ወደ ኋላው ላይ ያለው ሞተር ላይ የተከማቸውን ነገር መንፈስ ቅዱስ በሳይንሱ ድሊት አይሆንም ነው የሚባለው። ድሊት አይሆንም። እዚህ ጋር የተከማቸው ከልጅነት ወራታችን ጀምሮ ይዘን የመጣ ነው። በየአመቱ የተጨመረው ከዚህ ነው እየተመነዘረ እዚህ ጋር እየመጣ የምንተፋው እንደፈለገን። ስለዚህ እግዚአብሔር እኔ ጌታ በቃ በእውነት ያሳየኝ በህይወቴ ድሊት ያደርገዋል። አሁን ይሄ ለሳይንቲስቶች እብደት፣ ለኛ ለምናምን ግን የእግዚአብሔር ኃይል ነው። ድሊት ያደርገዋል መንፈስ ቅዱስ። በእውነት ነው የምላችሁ፣ ሳይንሱ የማይፈቅደውን ነገር የእግዚአብሔር መንፈስ ማድረግ ይችላል። ድሊት ያደርገዋል።
እኔ መቀደስ ልፈልግ እንጂ እኔ በመልካም ሐሳብ መሞላት ልፈልግ እንጂ እኔ እንደ እግዚአብሔር ፈቃድ መሄድ ልፈልግ እንጂ ለአይምሮዬ ሐሳብ ለአንደበቴ መገራትን አድርግ ብዬ በእውነት በእግዚአብሔር ፊት ልሆን እንጂ እግዚአብሔር ድሊት ያደርገዋል። እኔ አሁን ከውስጤ የረሳኋቸው ብዙ ነገሮች አሉ የሉም። የመርሳት ችግር ኖሮብኝ አይደለም። መንፈስ ቅዱስ ድሊት አድርጓቸዋል። ታሪካቸው የለም። ለዚህ ነው እግዚአብሔር አስተማሪ ብዬ የምላችሁ ያለሁት። በእርግጥ ነው የምላችሁ እግዚአብሔር አስተምሮኝ ነው። በዚህ ጦስ ውስጥ አልነበርኩም ወይ? ነበርኩኝ እንዴ! ነበርኩኝ፣ በጣም ነበርኩኝ። በአንድም በሌላም፣ በማስተዋል ባለማስተዋል፣ በማወቅ ባለማወቅ፣ እንደ ሰው በመናደድ በጣም በብዙ መልክ እግዚአብሔር ሲያስተምር ግን እግዚአብሔር ሲያፋታ አድራሻችሁ እዛ ጋር አይደለም። መጽሐፍ ቅዱስ እዚህ ውስጥ አስከማችተን አስቀምጠነው ያንን ሰው ስናገኘው ግን አለሳልሰንና ቀብተን መጽሐፍ ላይ እግዚአብሔርን ቃል እያጣቀስን ተባረክ መውደድን ለመግለጥ ምናምን መሞከር ከሚባለው በላይ በደል እንደሆነ የሚናገረው በምሳሌ 6 እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ኛውም ነፍሱ አጥብቃ ትጸየፈዋለች ካለ በኋላ ትዕቢተኛ ዓይን፣ ሐሰተኛ ምላስ ይላል። ክፉ ሐሳብን የሚያበቅል ልብ ይላል። በሐሰተኛ የሚናገር ሐሰተኛ ምስክር። እየዘለልኩ ነው ማነብላችሁ ያለሁት። በሐሰተኛ የሚናገር ሐሰተኛ ምስክር ይላል። ክፉ ሐሳብን የሚያበቅል ልብ እዚህ ውስጥ ይበቅላል። ከዛ ለዚህ ያቀብላል። ይሄኛው ሴቭ አድርጎ ይይዛል። ከዛ በኋላ እንተፋለን እንደፈለግን። ከዛ ደግሞ እሱ ብቻ አይደለም፣ ውስጣችን ያለውን ሀይድ እናደርግና ውሸት ማለት ነው። እዚህ ጋር ይላል ሐሰተኛ ትዕቢተኛ ዓይን፣ ሐሰተኛ ምላስ እግዚአብሔር የሚጸየፈው ይላል። በሌላ ስፍራ ላይ ምሳሌ 14:26 ላይ በሐሰት የሚናገር ግን ሸንጋይ ነው፣ እግዚአብሔርን ለሚፈራ ጠንካራ መታመኛ አለው ይላል። በሐሰት የሚናገር ግን ምንድን ነው ይላል? ሸንጋይ ነው። ፈውሱ የሚያስፈልገው ከዚህኛው ከንግግራችን ሳይሆን ፈውሱ የሚያስፈልገው ከዚህ ውስጥ ነው። እዚህ ጋር ማቆጥቆጥ ሲጀምር፣ እዚህ ጋር መብቀል ሲጀምር ነው እዚህ ጋር ነው ማምከን ያለብን። አልፎ ሄዶ ደግሞ ብሬናችን አይምሮአችን ውስጥ ገብቶ ከሆነ እውነቴን ነው የምላችሁ፣ ሳይንስ አትመኑ እያልኳችሁ አይደለም። ሳይንስ እኮ ከመጽሐፍ ቅዱስ የመጣ ነው። ሰዎች አደራረጉን አበላሹት እንጂ አምናለሁ። ግን እግዚአብሔር ሳይንስ ውስጥ ይሄ አለ ብዬ አምናለሁ። ይሄኛው አሁን ያለንበት ይሄኛው ወርልድ የማያምነው ሳይንስ፣ እኔ ግን በመጽሐፍ ቅዱስ የማምነው ሳይንስ ለሰው የማይቻል ለእግዚአብሔር ይቻላል። ሳይንስ ይሄን አይለንም። ስለዚህ ለእኔ የማይቻል ለእግዚአብሔር ይቻላል። ለእኔ መፍቀድ ብቻ ነው። ስለዚህ እዚህ ጋር የተከማቸውን ሪሙቭ ያደርገዋል፣ ድሊት ያደርገዋል። ከዛስ ተቸግሬ አይደለም እውነት መናገር እችላለሁ። ሽንገላ የለውም አንደበቴ ላይ፣ ሐሰት የለውም። እግዚአብሔር የሚጠላቸው ከሚባሉት አንደበት መካከል አንደበቴ አይሰለፍም፣ አይገኝም። ወገኖቼ ዛሬ በእግዚአብሔር ቤት እያገለገልን ያለን፣ በእግዚአብሔር ቤት እያመለክን ያለን ባይዘዌ አገልግሎት ማለት በጌታ ፊት በጌታ ቤት ውስጥ ራስን ራሱ ዲሲፕሊን አድርጎ መምራት አገልግሎት ነው። ከጌታ ጋር መዝለቅ ራሱ አገልግሎት ነው። እንዳይቀልብን አገልግሎት ፑልፒት ላይ አይደለም፣ እሱ ጋር ብቻ አይደለም። አገልግሎት የሆነ አክቲቪቲ ውስጥ መግባት ብቻ አይደለም። ጥሩ ነው፣ ያው የበዛልንን ፍቅር የምንገልጥበት ነው እሱ። ግን ራሳችንን በእግዚአብሔር ቤት ውስጥ በእግዚአብሔር ፊት በሕዝቡ እንደ እግዚአብሔር ቃል ዲስፕሊን አድርጎ መሄድ እሱ ራሱ አገልግሎት ነው። ስለዚህ በእግዚአብሔር ቤት ውስጥ እየተመላለስን እግዚአብሔር የሚጠላቸው 7 ነገሮች አንዱ ተብሎ ከሚባሉት ነገሮች መካከል አንደበት ላይ የሚገለጥ ነገር እሱ ሲገለጥብን ከባድ ነው። በምሳሌ 6 ቁጥር 12 ላይ ምናምንቴ ሰው የበደለኛ ልጅ በጠማማ አፍ ይሄዳል፣ በዓይኑ ይጠቅሳል፣ በእግሩም ይናገራል፣ በጣቱም ያስተምራል ይልና ጠማምነት በልቡ አለ፣ ሁልጊዜም ክፋትን ያስባል፣ ጠብንም ይዘራል ይላል።
ጠማምነት ቤት አለ፣ በልቡ አለ። ሁልጊዜ ክፋትን ምን ይላል? ያስባል። ከዛስ ጠብን ምን ያደርጋል? ይዘራል። የሚገርም ነገር እንዴት ተያያዥነት ያለው እንደሆነ። ለዚህ እኮ ነው መንፈሳዊ ቤት ለመሆን ተሰሩ ተብለን የተባልነው። የሚገርም ነው። ይሄ ብቻውን ቢሰራ የሚሆን አይደለም። ሁለንተናችን በዚህ መንፈስ በቃ ሰሚት አድርጎ መሰራት መቻል አለበት። ለምን? መንፈሳዊ ቤት ለመሆን። ከመንፈሳዊ ቤት ውስጥ የማይገባ ነገር አይገኝም። በመንፈሳዊ ቤት ለመሆን ከተሰራ ሁልጊዜኛ አንደር ኮንስትራክሽን ነን። ተሰርተን አልቀን በቃ ጨረሰች አንባልም፣ በቃ አለቀ አንባልም። ሁልጊዜ ተሰሪዎች ነን። ግን እንደ ዛሬ አመቱ ልክ ደሴም አይነት ኢሹ ዛሬ የምሰራ ከሆነ ጥያቄ ምልክት ውስጥ መግባት አለበት። አሁን የምሰራበት የህይወት መንፈሳዊ ቤት ለመሆን አሁን የምሰራበት የኮንስትራክሽን ስታንዳርድ የሚቀጥለው አመትም የሚቀጥል ከሆነ ችግር አለ። የሆነ ቤት እንኳን ከአመት ወደ አመት ቢልዲንጉ መልኩን እየቀየረ ቅርጹን እየቀየረ ቁመቱን እየቀየረ ውበቱን እየቀየረ ነው የሚሄደው ያለው እንጂ በአንድ ስፍራ ላይ ከተቀመጠ የሆነ እጥረት አለ። ወይ ኮንስትራክሽን ሰራተኞች የሉም፣ ወይ የገንዘብ እጥረት አለ፣ ወይ አቅርቦት ችግር አለ። ስለዚህ ወገኖቼ ያዕቆብ መጽሐፍ የሚነግረን ይሄንን ነው። በእርሱ ጌታን አብን እንባርካለን፣ በእርሱ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞች ሆይ ይህን እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥና የሚመር ውሃ ያመነጫልን? ወንድሞች ሆይ በለስ ወይራን ወይስ ወይን በለስ ልታፈራ ትችላለችን? ከጨው ውሃ ጣፋጭ ውሃ አይወጣም። ለሁለት ጌቶች ልንገዛ እንደማንችል የእግዚአብሔር ቃል ስለ ገንዘብ ምሳሌ አድርጎ እንደተናገረው ማለት ነው። ይሄኛውም ልክ እንደዛ ማለት ነው። በምሳሌ 10:19 ላይ በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው ይላል። ሃሌሉያ። በዚህ ቃል ነው መጠቅለል የምፈልገው ወገኖቼ። ጨዋን እንምሰል አላልኳችሁ። እኔ በእውነት የሰለቸኝን ነገር ነው የምነግራችሁ። እንጥመልመል አላልኳችሁ። የሆነ ነገር እንሁን አይደለም ያልኳችሁ። እኔ በኢየሱስ ክርስቶስም ከእንደዚህ አይነት ማስመሰል እግዚአብሔር አምላክ በእውነት ይፍታል። ሪል የሆነ ተንጀብል የሆነ ላይፍ እንኑር። ክሊር የሆነ ብላክ ኤንድ ዋይት የማንሸማቀቅበት፣ ያልሆነውን ሆነን አንገኝ። ያቃተን ነገር ካለ አቅቶኛል ብለን በእግዚአብሔር ፊት እንሆን። እግዚአብሔር በእውነት ያፋታናል። ምክንያቱም ፍቅሩ ሳይኖረን እንዳለን እናስመስላለን። መልካም ንግግር ስለዛ ሰው ሳይኖረን ያለን እናስመስላለን። እግዚአብሔር ግን ያያል። ስለዚህ በምሳሌ 10:19 ላይ በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም ይልና ከንፈሩን የሚገታ ግን አስተዋይ ነው ይላል። እኔ እግዚአብሔር ቃል ላይ መጨመሪያ አይደለም። የእግዚአብሔር ቃል ሁሉ አለው፣ ሙሉ ነው። አስተሳሰቡን የሚገታ የልቡን ሐሳብ የሚገታ እሱ ግን አስተዋይ ነው። ለራሴ ያለኝ በቃ ጌታ መንፈስ ቅዱስ ያለኝን ነው የምነግራችሁ። ሐሳቡን የሚገታ የውስጡን የልቡን ሐሳብ የሚገታ የአእምሮን ሐሳብ የሚገታ አንደበቱን የሚገታ እሱ አስተዋይ ነው ይላል መጽሐፍ ቅዱሳችን። ሃሌሉያ። እርግጠኛ ነኝ ይሄ ቃል በጣም በብዙ እንደሚጠቅማችሁ፣ ብዙ ራሳችሁን ማየት እንደሚሆንላችሁ። ፕሊዝ ስትሰሙት እንትናና እንትና ብላችሁ አታስቡ። ኢቭን ባልና ሚስት ብንሆን ባሎቻችን በሚስቱ አንበል። እኔ መስታወት ፊት ቆመን ሌላን ሰው እንደማናሰማምር ራሳችንን አስተካክለን እንደምንወጣ የእግዚአብሔር ቃል መስታወት ነው። ራሳችንን ብቻ እንመልከት። እኛ ጋር የሚገኘውን ነገር እናስወግድ። እኔ ድርሻዬን መወጣት ነው የሚጠበቅብኝ። እኔ ጋር ያለውን ካስተካከልኩኝ አለቀ። አንቺም አንቺ ጋር ያለውን ካስተካከልሽ፣ አንተም አንተ ጋር፣ ሁላችን በየመንገዳችን ያለውን ካስተካከልን በእውነት የምንጠብቀው ተሐድሶ ለብዙ በረከት ይመጣልናል ማለት ነው። ለብዙ ፍሬ ይመጣልናል ማለት ነው። አለበለዚያ ግን ጥፋት እንዳይሆን ያስፈራል። ተባረኩልኝ። በሌላ ቪዲዮ በሌላ ጊዜ እንገናኛለን። መልካም ጊዜ ይሆንላችሁ። እግዚአብሔር አምላክ ይባርካችሁ። ሻሎም